ተቀማጭነቱን በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ ወታደራዊ ብዛትና ጥንካሬ፣ በችሎታ በጀት አቅም፣ በመልእክት እንደዚሁም በተለያዩ መልክዓ ምድራዊ አቀማመጣቸው ባላቸው ሀብት ላይ በመመስረት በየዓመቱ ደረጃዎችን ሲያወጣ ይታያል። የሀገራት አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፓወር በየዓመቱ ከሚያወጣቸው ሪፖርቶች የአውሮፓውያኑ 25ን 145 ሀገራት ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የሀገራቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ነው ያሰለው። የአፍሪካ ሀገራት የግዛትና የሕዝባቸውን ደህንነት ለመጠበቅ እንደዚሁም በውስጣቸው ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀትን በመመደብ የሰው ኃይላቸውን በማሰማራት ወታደራዊ መሰረተ ልማቶችን በመገንባትና በማዘመን እንደዚሁም ዘመናዊ የጦር መገልገያ በመጠቀም ላይ ይገኛሉ። ግሎባል ፋየር ለአውሮፓውያኑ 25 ዓመት ባወጣው የዓለም ሀገራት ወታደራዊ አቅም ደረጃ ከተካተቱት የአፍሪካ ሀገራት መካከል 10 ምን እንደማነማን ናቸው፣ እንደዚሁም የትኞቹን ደረጃዎች ይዘዋል ከሚሉት ውስጥ 5ቱን እንመለከታለን። እንደዚሁም ኢትዮጵያ በየትኛው ደረጃ ላይ ትገኛለች የሚለውን በዕለቱ እንመለከታለን። ሰላም ቤተሰቦች፣ ጄምስ ዲሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጄምስ ዲሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ ዕለቱ መረጃዎች እንድታልፉ ጋብዝን። አምስተኛ ደረጃ ላይ የምትገኘው ኢትዮጵያ ነች። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ 5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃ ላይ ትገኛለች። ኢትዮጵያ ግዙፍ ሰራዊት የገነባች በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግዛቶች መሰረት በማድረግ የተገነቡ ሰራዊቶች አሏት። ኢትዮጵያም ሰራዊቷን ዘመናዊ የጦር መሳሪያ ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይልን ለማሰልጠን ከፍተኛ መስዋዕትነት ከፍላለች። ኢትዮጵያም ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነት የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ ወታደራዊ አቋሟ በቀዳሚነት ትታያለች። የኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰራ ሲሆን ሀገራቱ በሌሎች ሀገራት የሰላም ማስከበር ተልዕኮች ውስጥ በመሳተፍ ሰራዊቱ ግንባር ቀደም ስም ያለው ነው። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ያላት ሲሆንም ከዚህ ውስጥ 160 ሺህ በላይ መደበኛ ሰራዊቶችን አፍርታም ትገኛለች። በአራተኛ ደረጃ ላይ የምትገኘው ደቡብ አፍሪካ ነች። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱም 4ኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በ40ኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ መከላከያ እንደዚሁም ኢንዱስትሪያዊ መሳሪያዎች እንደዚሁም ደቡብ አፍሪካ የታጠቀች ሲሆን ለጦር ሰራዊቷ የሚያስፈልጓትን አብዛኞቹን ትጥቆች እና እንደዚሁም ደግሞ መገልገያዎችን ራሷ እንደምታሟላ መረጃዎች ይጠቁማሉ። ደቡብ አፍሪካ የምድር ጦር፣ የአየር ኃይል እንደዚሁም ደግሞ የባህር ኃይሏ በአጠቃላይ ከ70 ሺህ በላይ መደበኛ ሰራዊት ጭምር እንዳላት እየተገለጸ ይገኛል። በሶስተኛ ደረጃ ላይ የተቀመጠችው ናይጄሪያ ነች። ምዕራብ አፍሪካዊቷ ሀገር ናይጄሪያ ባላት የወታደር ኃይል ጥንካሬ በአፍሪካ 3ኛ ደረጃ ላይ ተቀምጣለች። በዓለም ደግሞ 31ኛ ደረጃ ላይ ተቀምጣለች። ሰራዊቷ በግዛት ውስጥ የሚንቀሳቀሱ አማጺና የሽብር ቡድኖችን ለመቋቋም የገነባቸው ናይጄሪያዋን እንደዚሁም ከነዳጅ ምርቷ ከምታገኘው ገቢ ከፍተኛውን ያክል መዋለ ንዋይ በዚህ ሰራዊት ላፍስሳለች። እንደዚሁም ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይሏ በአጠቃላይ ተደምረው ከ230 ሺህ በላይ መደበኛ ሰራዊቶችን አስፍራ የምትገኝ መሆኑን ይኸው ሪፖርት ያመለክታል። ከአፍሪካ ትልቅ የሚባል ጦር ከገነቡ ሀገራት መካከል ወደ ሁለተኛው ሀገር ልንመጣ ነው። እሷም አልጄሪያ ነች። አልጄሪያ ጦር ሰራዊቷ ጠንካራ የተገነባ ሀገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካኝነት የጠነከረ እንደሆነ ይነገራል። ይህም ወታደራዊ ኃይል ዘመናዊ ትጥቅ እንደዚሁም በደንብ የሰለጠነ ሰራዊት እንዲኖረው አድርጎታል። አልጄሪያ የምድር ጦሯ፣ የአየር ኃይልና የባህር ኃይሏም እጅጉን አደገኞች እንደሆኑ እየተነገረላቸው ይገኛል። በጥቅሉ ይህ ሰራዊት ቁጥሩን ከ325 ሺህ በላይ መደበኛ ሰራዊትም እንዳለው እያመላከተ ይገኛል። ከአፍሪካ ግንባር ቀደም የሰራዊት አቅም እንዳላት የሚነገርላትን ግብጽ ልንመለከት ነው። ይህም በግንባር ቀደምትነት ያስቀምጣታል። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚው ሀገር ሆናለች። በዓለም ደግሞ በ19ኛ ደረጃ ላይ ተቀምጣለች። ግብጽ ወታደራዊ ኃይሏን በማጠናከር ከአሜሪካ የምታገኘውን $1.5 ቢሊዮን
ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራት ከምታገኘው መጠነ ሰፊ የወታደር ድጋፍ ጋር ገንብተዋለች። የግብጽ ሰራዊት ግጭትን በማይለየው የመካከለኛው ምስራቅ አካባቢ የምትገኝ ሀገሪቱ ደህንነት ከመጠበቅም ባሻገር በሀገር ውስጥ ታጣቂዎችን ለመቆጣጠር እንደዚሁም ለመግታት ትጠቀምበታለች። ግብጽ የምድር ጦሯ እንደዚሁም የአየር ኃይልና የባህር ኃይሏ ከሌሎች አፍሪካ ሀገራት ጋር ሲነጻጸር የሚመጣጠንም አይደለም። እንደዚሁም በጥቅሉ የሰራዊት መጠኗ ከ440 ሺህ በላይ ሰራዊቶችን እንዳሰፈረ ያመላክታል። በዕለቱ ዝግጅታችን ከአፍሪካም ትልቅ የሚባል የሰራዊት አቅም እንደዚሁም የመከላከያ ብቃታቸውን የተመለከተ መረጃ በደረጃ ይዘንላችሁ ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ ብታደርጉ በየዕለቱ የምንለቃቸው አዳዲስ መረጃዎችን ከጂኤምሲ